ትራምፕ በ2021 ምርጫ ከተሸነፉ በኋላ ግን መስክን ሌላ ቡልሽት አሉት። ጅል ብንለው ያስኬዳል። የመስክ አጸፋ ለስለስ ያለ ግን ለሞገደኛው አዛውንት ፖለቲከኛ ቆጥቋጭ ብጤ ነበረ። ሰውየውን አልጠላውም አሉ መስክ። ነገር ግን ትራምፕ ባርኔጣውን ሰቅሎ ወደ ፀሐይ መግቢያ የሚቀዝፍበት ሰዓት አሁን ነው አከሉ መስክ። ምክንያቱም አስተዳደግ፣ ዕውቀት፣ ሀብት በየተሰለፉበት መስክ ያገኙት ውጤት፣ ከሰው የሚጎርፍላቸው አድናቆት ሌላም ሊሆን ላይሆንም ይችላልም። ሁለቱም ግን በድል ውጤታቸው የሚመጻደቁ ማናህሎኝባዎች፣ እብሪተኛም ሞገደኞችም ብጤ ናቸው። አምና ሐምሌ ትራምፕ የምረጡኝ ዘመቻ ሲያደርጉ የአንድ ጆሮአቸውን ጫፍ የቀነጠበችው ጥይት ግን ሁለቱን ሞገደኞች አቀራረበች። በትራምፕ ላይ የተቃጣው የግድያ ሙከራ እንደተሰማ መስክ ለትራምፕ ሙሉ ድጋፍ ለመስጠት ቃል ገቡ። የዓለም አንደኛ ቱጃር ትራምፕንና ትራምፕ የሚመሩት የሪፐብሊካን ፓርቲ እጩ እንደራሴዎችን ለመደገፍ ገንዘብ፣ ኩባንያ፣ ጊዜያቸውንም ጭምር ያጎርፉት ያዙ። እንደገና አበበ ፈለቀ መስክ እንግዲህ ወደ $300 ሚሊዮን አውጥቷል ትራምፕንና ፓርቲያቸውን ወደ ዋይት ሀውስ ለማስገባት። ይህን ሲያወጣ እንደ አንድ የቢዝነስ ሰው የሚጠብቃቸው ነገሮች አሉ። መስክ የጠበቁት ይሟላ አይሟላም አይታወቅም። ትራምፕ ግን ቱጃሩን የቴክኖሎጂ ፈጣሪ ኤለን መስክን የመንግስት ውጤታማነትን ይከታተላል የተባለው መስሪያ ቤት ኃላፊ አድርገው ሾሟቸው። መስክ 5 ወር ባልሞላ ጊዜ ውስጥ ዩኤስኤድ፣ ቪኦኤ እና ሌሎች ወጪ ያበዛሉ የተባሉ የአሜሪካ ኩባንያና ድርጅቶችን እንዲዘጉ ወይም እንዲሸጋሸጉ በመወሰኑ ሂደት ትልቅ ሚና ተጫውተዋል። በቅርቡ ግን ስልጣን ለቀው ከትራምፕ ጋር እሰጥ አገባ ለመቅጠማቸው መስክ በይፋ የሰጡት ምክንያት ወጪ ቀነስ በሚባልበት በአሁኑ ወቅት የትራምፕ መስተዳድር ከ3.8 ትሪሊዮን በላይ በጀት መጠየቁን ነው። ብዙዎች ግን የበጀት መብዛት የጠቡ ትንሽ ምናልባትም ሰበብ እንጂ መሰረታዊው ምክንያት ውስብስብ ነው ባይ ናቸው። አንዱ ያው ጥቅም ነው። መስክ ለቴክኖሎጂ የቀረበውን የናሳን የበላይ ኃላፊነት ተመኝተው ነበረ። ትራምፕ አላደረጉትም። ሌላኛው ደግሞ ባህሪ ነው። ሁለቱም እብሪተኛ ናቸው። ሁለቱም ሞገደኛ ናቸው። ሁለቱም ማን አህሎኝ ባይ ናቸው። ሁለት አውራ ዶሮ አንድ ቆጥ ላይ አይሰፍርም። ዶናልድ ትራምፕን በጣም ያናድደውና ያበሳጨ የነበረው ጥያቄ ነበር፣ ማን ነው ፕሬዚዳንት ይባል ነበር የሆነ ጊዜ። ከዶናልድ ትራምፕ የበለጠ ኤለን መስክ በጣም በተለይ በገቨርንመንት ኤጀንሲ በሚባሉት በዲፓርትመንቶች ላይ አለቃ ሆኖ ድንገት ልክ እንደ ትራምፕ ውሳኔዎች ይወስን ነበር። ያ ጉዳይ ትራምፕን መጥፎ ስሜት እንዲሰማቸው ያደርግ ነበር። እንዳልከው ኤለን መስክም ትራምፕም በሀብቱም በፖፑላሪቲውም ሁሉን ነገር ያጠናቀቁ ሰዎች ናቸው። የቀራቸው ኢንፍሉዌንስ። አንድ ክሊር አመለካች ልንገርህ፣ ትራምፕ ጋር አብሮ ሰርቶ ወጥቶ እንደ ኤለን መስክ ትራምፕን መልሶ የተጋፈጠ ሰው የለም እስካሁን። መስክ ከትራምፕ ጋር መዘላለፍ መወራረፍ ከጀመሩ በኋላ በአንድ ቀን ውስጥ ብቻ $34 ቢሊዮን ገቢ አጥተዋል። የ400 ቢሊዮን ቱጃር ግን እስካሁን አልተንገዳገዱም። ትራምፕ የአሜሪካ መንግስት የጠፈር የጦርና የሳተላይት ቴክኖሎጂን ከመስክ ኩባንያ ለመግዛት የተዋዋለውን ኮንትራት እሰርዛለሁ ባይ ናቸው። መስክ በአንጻሩ ኋላ ቢሰርዙትም የትራምፕን የወሲብ ቅሌት ጭምር ለማጋለጥ ዝተዋል። የሁለቱ ኃይለኞች ጠብ የአሜሪካ ፖለቲካዊ፣ ኢኮኖሚያዊ፣ ቴክኖሎጂያዊ ጉዞን እንዳያወለካክፈው ስጋቱ ንሯል። ይህንን አሁን ስቲል ሴኔት ላይ ኮንሲደር እየተደረገውን ያለ ቢል ሊያስቀረው ይችላል። ይህን እንዳለ ህጉን። ምክንያቱም በአቋም ደረጃ በፕሪንሲፕል ደረጃ ከዚህ አቋም ያላቸው ሪፐብሊካን ግን ትራምፕን ስለሚፈሩ እርምጃ ያልወሰዱ የተወካይ ምክር ቤት አባላት አሉ። የመስክ ማስፈራሪያ፣ የመስክ ገንዘብን ኢንጀክት የማድረጉ ነገር ራሱ የትራምፕን አጀንዳ
ወደኋላ ሊጎትተው ይችላል። አንድ ሁለተኛ በሚቀጥሉት ምርጫዎች ላይ ሪፐብሊካኖችን እድል ሊያጠብ ይችላል። ምክንያቱም እሱ ባሰበውና በተናገረው ገፍቶ ሌሎች ካንዲዴቶችን መደገፍ ከጀመረ ማለት ነው። ሶስተኛ ቅድም ያልኩ የቴክ ኢንዱስትሪው ባይትሰልፍ ሌሎች ሰዎችን ሌሎች የፖለቲካ ተቀናቃኝ ፓርቲዎችን የመደገፍን አቋም ይዘው ሊነሱ ይችላሉ። መስክ በ2021 በሰጡት ቃለ መጠይቅ በ5 ዓመት ውስጥ ማርስ ላይ ካላረፍን በጣም እደነቃለሁ ብለው ነበረ። መስክ ማርስ ላይ ሰው ማሳረፍ አለማሳረፋቸው ወይም መደነቅ አለመደነቃቸውን ለማየት ከእንግዲህ 1 ዓመት ከመንፈቅ አላቸው። ዋይት ሃውስ ውስጥ ግን ገብተው ሽማግሌውን ቀኝ አክራሪ ትልቅ መሪን አደናብረው በ5ኛ ወሩ